ሲጀመር ሙስሊም መሆን የሚችል ሰው የተመረጠ ሰው ነው። ይህን ቪዲዮ ሰምተን እንመለስ። አሮጊትና ሽማግሌ፣ አስቀያሚ ሰዎች፣ አጭር ሰዎች ጀነት አይገቡም። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ቁመታቸው የነቢዩላህ አደም አለይሂ ሰላም ቁመት 60 ክንድ ሆኖ ነው ጀነት የሚገቡት። መልካቸው ደግሞ ጠቅላላ አስቀያሚ ሰዎች ጀነት አይገቡም ያልኩት መልካቸው ደግሞ የዓለምን ግማሽ ቁንጅናን የያዙ በነቢዩላህ ዩሱፍ አለይሂ ሰላም በእነሱ መልክ ነው የሚገቡት። እንደዚሁም ደግሞ አሮጊቶች እና ሽማግሌዎች ጀነት አይገቡም ያልኩት ጀነት የሚገቡ ሰዎች በጠቅላላ በነቢዩላህ ዒሳ አለይሂ ሰላም 33 እድሜ። እኔ በጣም የገረመኝ ያውኑ ከተዘረዘሩ መስፈርቶች ውስጥ አንዱም የለኝም። ለዚህ ሙስሊም አለመሆኔን ሳስብ በደንብ አድርጌ አመሰገንኩት። ቁመት ላልከኝ ቁመቴ በጣም አጭር ነው። በአካል የሚያውቁኝ ሰዎች አውራጣት ይሉኛል። መልክ ደግሞ እንደ ነቢዩ ሙሐመድ ዘሮች እዚህ አረብ ሀገር እንዳሉት ቆንጆዎች ነው ጀነት የሚገባው። ለዚህ ጀነት የሚያስገባው ውበት የለኝም። ነጭ ሰዎች ካልሆኑ ብሏል። ለዚህ እኛ ጥቁሮች ነን። ለዚህ ጀነት ለኛ አይገባም፣ የአረቦች ነው ማለት ነው። እና አሮጊቶችም ጀነት አይገቡም። እስከ 33 እድሜ ያሉት ናቸው በኢየሱስ እድሜ ያሉት። ለዚህ እኔ ከትንሽ ጊዜ በኋላ 33 ይሞላኛል። እግዚአብሔር ይመስገን አድገናል። 33 ዓመቴ ላይ ካልሞትኩኝ ጀነት አልገባም ማለት ነው። እኔ ግን ዛሬ አንድ ነገር ልንገራችሁ። እግዚአብሔር አንድ ስራ ሰርተን ብቻ ጀነት እንድንገባ የሰጠን ስራ አለ። እሱም በመስራት የጀነትን ቁልፍ ማግኘት እንችላለን። ያም ስራ ምን እንደሆነ ታውቃላችሁ? የሚወደው ልጄ ይሄ ነው እሱን ስሙት ብሏል። የጀነት መንገድ አልመሲሁ ኢሳ ይባላል፣ ኢየሱስ ይባላል። ጥቁር አይል፣ ነጭ አይል፣ ረጅም አይል፣ አጭር አይል፣ አሮጊት አይል፣ ልጅ አይል። በኢየሱስ ላመኑ ሁሉ የዘላለም ህይወትን የሚሰጥ የዘላለም መንገድ አልመሲሁ ኢሳ ይባላል። ኢየሱስን በማመን የዘላለም ህይወት እንድታገኙ ዛሬ ጥሪ ያደርግላችኋለሁ። እኔም የሚገርመው ደግሞ በመዳኔ እርግጠኛ ነኝ፣ አልጠራጠርም። በመዳኔ እርግጠኛ የሆንኩበት ምክንያት ምን እንደሆነ ታውቃላችሁ? ኢየሱስን የግል አዳኝ አድርጌ ተቀብያለሁ። የዘላለም ህይወት ነኝ ስል ሌላ የዘላለም ህይወት የለም ያለ ነው። የዘላለም መንገድ ነኝ ስል ሌላ መንገድ የለም ገደል ነው እያለ ነው። ለዚህ እሱን በማመን ጀነት መግባት እንድትችሉ ዛሬ ጥሪ ያደርግላችኋለሁ። እኔ እሱን አምኜ የጀነት ቁልፍ አግኝቻለሁ። በኢየሱስ አምኛለሁ። በመዳኔ እርግጠኛ ነኝ።